የዲያ ቀንጡ ያፋጫል በቂጧል አፈን ከከፈትኩማ ደሞ ዘምታልብኝ። ሰላም እንደምን አላችሁ ውድ የቁም ነገር አዘለ የዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ በአዲስ ቪዲዮ ከች ብለናል። ከፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት የጋበዝን። ቀጥታ ወደ ቪዲዮ እንሄዳለን። ማነው አዴ ማዘሯ ምን እየበላሽ ነው? እየበላው ነው። እንብላ። የተባረከ ይሁን አረቢ። ምን እባክሽ እኮ ፍቅረኛ እንጂ መጣሁ እኮ ላስተዋውቅ። ፍቅረኛ? አዎ። ምን ነው እስካንት ነይ ግቢ። ወይዬ ፎንቄ ማሜት አለች። አጣይ ማዘሯ ያው ገጀሪት ትባላለች። ታውቂያት? ገጀሪት ማሜት አስቀንጭ ወሬ ነው ፋራ ነው በቃ። ወይዬ ልጅ እንዴት ሰነበትሽ? እንዴት ነሽ? ማሚዬ ምን አይነት ፈዋ ነው የሚፈወሱት? ቼነችና ወጣች አቦቶኛ ነፃነቴን አትንፈገኝ። ልታስተውቀኛ እንዳመጣኝ እንዴ ይበላሽ? እሺ ማዘርዬ፣ ወጥ ግን ያንሳል መሰለኝ። ይጨምራል? እሺ ያመጣሉ እናቴ ያመጣሉ። አንዴ ና እሺ መከራከር ፈድጋለና ወይ ማዘር ምንድነው ጉዱ? ምንድነው ጉዱ? እንደው መጨረሻዬ ምንድነው የሚሆነው? ምን ነው ከየት ነው ያመጣህብኝ? እቺ ሽሬክ የመሰለኝ ሽሬክ አሪታ ይባላል። ምቴቲ እንዴት ነው የምዘልቀው? ያንተ ነገር እኮ ከበደ እንዴ! ወጣም ትላለች። የፎንቅዬ ማዘር ማሚዬ ወጥ ያንሳል መሰለኝ። ኧረ ላስቸግረው ትንሽ ጠብ አድርጉልኛ። ወጥ እያለች እኮ ነው። ወጥ ትላለች። የኔ ጌታ ከቤቴ ጠራርጋ በልታ ያረገችውን አርጋ ይዘህልኝ ውልቅ በል። በቃ ይዘህ እሺ። ፍቅረኛን አታከብሪ ማለት ይዘህ ፍቅረኛ ገጀሪት ነይ በቃ እንዛ። ኧረ ቆይ ሸውልናቸው። ማዘርዬ ደህና ደሩ። በቃ ይመቾት ያላለች ደህና ደሪ ሽሬክዬ። ሽሬክዬ ድሮም አንተን የምታስበው ገደለችው። ብቻ ይመቻችሁ። እግዚአብሔር ሄላ ሁሉ ጋር ትሰሚኛለሽ። በር ላይ ያለነው ሳትደናበር ቀስ ብለሽ ነው እኮ ፈርቼ ሌላ ነገር ብለሽ እንዳታዋጭ ነገር ይሻላል። ደሞ እንጂ ነው አላውቅም። ቀጥ ብለሽ ትደረሽ በር ላይ ወንበር አለሽ ከቀደም ቁጭ ነው። አንቺ አምሽም በቃ ዝም ብለሽ ቀጥ ብለሽ ግቢ። እሺ እንኳን አደረሰን። እንኳን አደረሰ ደረስ አባርሽ በደንብ ተቀበል። አንቺ አምሽ እንኳን ያደረሳችሁ። አንዳንድ ሰው እኮ ባይናገር ደስ ይላል። ሰውየው ሙቱ እንኳን ያደረሳችሁ። አንዳንድ ጊዜ ነገሮችን ወጣ ብለን ማየት መረዳት በጣም ጥሩ ነው ብዬ ገምታለሁ። አብዛኞቻችን አራስ ቤት ሄዶ ምን እንደሚባል አናውቅም። ብቻ እንደዚህ ያሉ ቦታዎች ምን እንደሚባል አናውቅም እና አለማወቅ አያሳፍርም። ሰው መጠየቅ ጥሩ ነው። ምን ይባላል፣ እንዴት ይባላል፣ አልፎ መቀመጥም አንዳንድ ጊዜ ጥሩ ነው። እንደዚህ ሴትዮ እንኳን አደረሳችሁ ነው ባይቀበል ችግር የለም። ትንሽ እንሂድ። ዓመት ያድርስልህ። ዓመት ያደርስልህ። ይመችሽ እናት። ለምጣሉ ወላጅ ምን አርገ? ምንም
ምንም ባላደረኩት ነገር በዛ ላይ ደግሞ እየጨማመሩ የዳይሬክተሮች ነገር ታውቃለህ ባላረከው ነገር እየጨማመሩ ጭራሽ ማላቁ ነገር እኔ ወላጅ እኔ ሄድልሃለሁ ልጄ ይገባኛል የዳይሬክተሮች ስራ ይገባ የምን ያለፍንበት አይደል እንዴ በአምሳዬ የሰራው ልጄ አንድ ነገር ታጠፋለህ ብዬ የሱም ምላስ ማምንበት ምክንያት አይኖርም ሄደን እናወራቸው ገንዘብ ያወጣ ቸርል እሺ መምህር እንዴት ነው መጣችሁ ምንድነው ያጠፋው የኔ ልጅ ቆይ ምንም ያጠፋው ነገር አለ ከልጃገረዶች ጋር ተሰብስቦ ትምህርቱን ትቶ ሽንት ቤት ነው የሚውለው የኔ ልጅ የእርሶ ልጅ እሱ ከልጃገረዶች ጋር እዚህ ምን ማለት ማስተምርበት ነው ወይኔ ና ጨምላቃ ናዚ እሺ ምን አደረገ እሱ ይገርሞታል ይሄ ጠቅልለው የሚያጨሱትን ነገር ጠቅልል አትለኝ ሲጋትሎት ነው የሚውለው ልጅ አደኩላለሁ ደግሞ ቶሎ ቁም መሰማው ጉድም መሰማው ይቀርባሉኝ እንዴ እሺ ዴራስ የመምህራቸው ቂጧን ቻሉ ያኔ በቃን እርሶን ለመጣት ተገደድ የማይዝኑኝ አቤት ግን እዛ ዳይሬክተሮች ሂደው እዛ ቆማችሁ እናንተ ብላችኋል ፋዘር 30 ነው ይሞሉታል እዛ ፋዘር የሚያያችሁ ይታለ እንዴ ነው የሚታችሁ አቤት ስትገቢ አባቴ ይመቻችሁ ብቻ ሰላም እንዴት ነህ ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ ባለቤቷ ነኝ ቀይ ልጅ ገብታለች ወይ አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው ምንም ማድረግ አልችልም ወንድሜ አይደለ አቤት ያማም እሺ አሁን ነው ኮንድ ጋር የገባችሁ በስማ በግተራ ጉድጓዱን ታውቃለህ ሁሌ እዛ ውስጥ ነው የሚገቡት የመጀመሪያቸው ነው ሁሌ ኗሪ ፓርክ ከተመሰረተ ጀምሮ አሉ እነሱ ማታ ሲዘጋ ስሮ ተሳለ ይወጣሉ እኔ አላቅም እንደሚያርጉ ሁሌ ዊርድ ድምጽ ነው የሚሰማው ሞተች እንደ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው አረኛ ያገባኝ ነው ሽርጤና ወጣው በዚሁ ነው የምወጣው በዚሁ ነው የምወጣው በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ ሂዱ ነው ሶስተኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል እኔ ምንም ማድረግ አልችልም እንግዲህ እሺ እሳታው በተትሽን ባራገፍኩት ደሞ ገና ለገና የስድስት ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ አንድ ነገር እንዳታወሪ አንድ ነገር ዝም ብለሽ አፍሽ እንዳትከፍቺ አፈን ከከፈትኩማ ደሞ ዝም ይታይብኛል ይቅር ይበልሽ እንትን በፌስታል አድርግልኝ እታችሁ ገዝጫት እኮ ተበጠሰችብኝ ለዚህ ቺ ነው ስንገዛት ነው 1000 ብር ወይ አገነተሩ እኮ እኛ ጋር እኮ ለ100 ብር ነው የሚሸጠው እንደዛ ከሆነማ አሪፍ ነው ይሁን ከ1000 ብር 5 ስጠኝ ሸንጉር ሳይላጥ ይበላል እንዴ ማን ይበላል ነው እናቴ ለትገልኝ ምርጫ አውሬሽ ተበላል ምግብ አልበላም ብሎ ነው እኔ መስለት ነው ቆንሰርቼ ወይኔ እናቴ አሁን ይሄን ሰው ነው በኢየሱስ ስም ተራጣውም አለ ሸንጉር ተቀነጸ ጉሩ እናቴ ሸንጉር ይከተፋል እንጂ ይታረዳል እንዴማ ፈለጋችሁ እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ አማስገብኝ እኔ ከአንቺ ጋር ልኑር እናቴ እኔ ያለች ሽሮ ልትይላለ ያንቺ ሽሮ ጠጣለሁማ አባቴ ያሰጣሽ አንቺን ብትሆኚ እናትሽ ቤት ግቢ ይሄ ማላታይ ነው ምሰሪ ምግብ ማላታይ ነው ማጥፊያሽ ነው የሚሆነው እማ ሽሮሽ ልጠጣለሁ ስሚ ማምድ አሁን እኔ ማለት እኔ አሁን እንደዚህ አብረን ቁጭ ብለናል አላ እዚህ ያሳለፈን ምናምን በማል ድንገት ማለት ነው ጓደኞቼ ደወሉልኝ በቃ ከነስታ ትንሽ ፈታያ እንኳን ሲልኝ አንዴ ጥዬሽ ቤት ትናደጃለሽ እንጃ ማለት እኔ ለሌላ ሰው ምናምን እንደዚህ ምናምን ማለት አለ ማለት በቃ ያንተ ደስታ ነው የሚያስደስተኝ እንደፈለክ ማለት
እንዳይንቀሳቀስ ዝርፊያ ነው። ይኸውልህ አንድ ሰው ቢንቀሳቀስ ወስናለሁ ማለት ነው። ከልጅነታችን ጀምሮ ባንክ የመዝረፍ ህልም ነበረ። ይኸው ዛሬ ቀኑ ደርሶ አሳካ ነው ማለት ነው። አንተኛው እዚህ ባንክ ውስጥ የሚገኘውን ገንዘብ 5 ሳንቲም ሳይቀር በዚህ ቦርሳ ሰብስብልኝ። ገል ኧረ ይሄ ነገር ባንክ አይመስለኝም። ኧረ ፋልኩ አይደል? መኔስት ፊልም ላይ ብቻ ነው የሚያምረው። አንተ አሰማ ወንድሜ እንዴት ነህ? ከድርጅት ነበር የመጣ ነው። ለጸጉር ቆንጆ ሻምፖ ይዤ ልመጥቻለሁ። በዚህች ሻምፖ ጸጉርን ፍርዝ ካረክ በኋላ እቺን ፈሳሽ ቅባት ትቀባለህ። ከዛ በኋላ በዚህች ጄል ጸጉርን ፍርዝ ተው ግን ኧረ ተው እየተላለፍን በእናትህ አትጨቃጨቅ። ጫነው በቃ ችግር የለውም አልኩ አይደል? ችግር የለውም ጫነው። ለብሩ አትጨነቅ። ጫነው በቃ ጨናምጦ በቃ ጫነው። አዎ በቃ ምንድን ነው የሚያስጨንቀው? ጫነው በቃ እንዳደረከው ማለት ጨነህ ብቻ አምጣልኝ። ለብሩ አትጨነቅ። ሰላም ምንድን ነው? ሰላም ምንድን ታስጨንቀው? 2 አሜሪካ 1 ህንድ ፊልም 2 አሜሪካ 1 ህንድ ለፊልም ነው እንዴ? አዎ የዲያ ቅንጡ ያፋጫል በቂጧል። የኢቢኤስ ድምጽ ነው። የዲያ ቅንጡ ያፋጫል በቂጡ ብሮ ከባድ ይመቻችሁ። ውድ የቁም ነገር አዘል ዩቲዩብ ቻናል ተከታታዮች የዛሬው ቪዲዮአችን ይሄንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቪዲዮ ሰርግ አዲስ የሆኑ ቪዲዮዎችን ደግሞ ይዘንላችሁ እንመጣለን። እስከ ቀጣይ ሳምንት ቻው።